የምንገናኝ ቀን ሲጋራ ባታጨስ ደስ ይለኛል አለችኝ። ንግግሩ አስከፍቶኛል። ምክንያቱም ከዚህ በፊት እንዲህ ብላኝ አታውቅም። እንደውም ተወደው ነበር። አስታውሳለሁ፣ ትውውቃችን ሁሉ ከሲጋራ ጋር የተገናኘ ነው። አንድ መዝናኛ ስፍራ ከወዳጆች ጋር እየቀመቀምኩ ነው። በዙሪያ ያሉትን ሰዎች ላለመረበሽ ስል ራቅ ብዬ አጨሳለሁ። አንድ ቆንጆ ሳትሆን ቆንጅና የሆነች ልጅ እግር ካለሁበት መታ አስጭሰኝ አለችኝ። አየዋት። አይደለም ሲጋራ ከሰል እንኳን ሲጨስ አይታ አሽታ የምታውቅ አይመስልም። ሰንደልና ጠኑን እጠራጠራለሁ። የአስጭሰኝ ጥያቄዋ ለትውውቅ መሆኑ በሽራፊ ሴኮንዶች ውስጥ ተገለጠልኝ። ሲጋራ ጫጫሱን ለመልመድ ብዙ ጊዜ እንደሚወስድባት፣ ሳልና ትንታውም ቀላል እንዳልሆነ ነገርኳት። ከዚያ ይልቅ የሲጋራውን ፊሊተር በሚምገው ከንፈሬ፣ ጭሱን አምቆ ወደ ሳምቤ በሚልከው አፌ ከትንባሆ ማዕድ መቋደስ እንደምትችል አበሰርኳት። አላቅማማችም። ወዲያው ነበር ዲፕ ኪስ የገባችልኝ። የአራዳ ልጅ ለዘላለም ይኖር። የትንባሆን ጠረን አላስታውሰውም። በእርግጥ እኔም ፕሮፌሽናል ኪሰር ስለሆንኩ ይሆናል። ያለማጋነን ከሲጋራ ጋር ሳልነካካ ከምስማት ይልቅ ትንባሆ መጌ የምንበላለው ሸራ ይመስጣታል። ሱስ ይዟታል። በእርግጥ የያዛት ሱስ ከከንፈሬ ይሁን ከጠረኑ እርግጠኛ አይደለሁም። ግራ አጋባለሁ። ታዲያ በአንደኛው ቀን ሲጋራ ባታጨስስ ማለቷ ሊዋጥልኝ አልቻለም። የሚገርመው እሷ ፈገግቷን ይበልጥ ለማሳመር ስትል ጥርሷን በብሬስ ወጥራለች። እኔ ደግሞ ብሬስ አይመቸኝም። እንደሚደብረኝ ግን አልገለጽኩላትም። የሰው ልጅ ከነ ፍጥረቱ ሙሉ ነዋ። በአዳም ረታ አገላለጽ ብሬሷ አፏ ውስጥ አነስተኛ ብረታ ብረት ፋብሪካ የከፈተች ነው የሚመስለው። እሷን ሳይሆን ጥርሷን ያጠረችበትን ሽቦ እየወጋኝ የምስም ይመስለኛል። ከከናፍሮቿና ምላሷ ጋር የምጫወት ሳይሆን የሆነ የሀብታም ቤት ግንብ ላይ የተወጠረ አደገኛ የሽቦ አጥር የምዘል ይመስለኝና ደክማለሁ። ከግንቡ አጥር ላይ ከተዘረጋው ሽቦ ዘሎ መውረድ ያምረኛል፣ ግን አልችልም። የሆነ አጣብቆ የሚይዘኝ ማግኔቲክ ኃይል አለ። ለእርሷ ልንገራት እንጂ ብሬሱ በራሱ የፈጠረው መጥፎ ጠረን አለን። የበላችው ምግብ፣ የታጠበችበት ኮልጌት፣ ከናፍሮቿን የተቀባችው ሊፕስቲክ፣ ጨጓራ የረጨው አሲድ በጉሮሮ አልፎ ሲመጣ ተዳምሮ የሚፈጥረው ሽታ ያጥወለውለኛል። ይህን ግን አልነግራትም። ምክንያት ከተባለ ሰውን ሲወዱት ከነምናምኑ ነዋ። እሷ እንደኔ ለምን ማለፍ አልቻለችም? አይገባኝም። ሌላ አይነት ሲጋራ ጠረን ለምዳ ነው? አላውቅም። ወይስ ሌላ ምክንያት አላት? አልደረስኩበትም። ምናልባት ፍቅሯን ጨርሳ አይሆን? በሲጋራው ፋንታ ከከናፍሮቿ ሱስ እንዲይዘኝ ጠብቃ ነበር። ከኪሷ ይልቅ ይበልጥ ለሴሹ አዲክት መሆኔ አብጉኗት እንዳይሆን። የምር የሲጋራው ጠረን ብቻ የነበራት። ተቀጣጥረናል። ሳላጨስ አገኛታለሁ። ምላሿን አውቅ ይሆናል።